ሰላም ጤና ይስጥልን የተወደዳችሁ የካናል ቲዩብ ቤተሰቦች እንደምን ዋላችሁ? በቂ እንቅልፍ አለመተኛት የሚያስከትላቸውን የጤና ጉዳቶች ወደ እናንተ ለማድረስ ወደናል። አብራችሁን ስለምትቆዩ ከልብ እናመሰግናለን። የሰው ልጅ ከሚያስፈልጉት ተፈጥሯዊ ዑደቶች መካከል አንዱ እንቅልፍ ሲሆን አካልና አእምሮ በቂ እረፍት አግኝተው በኃይል እንዲሞሉ ወሳኝ ሚና አለው። የአውስትራሊያው ፍሊደርስ ዩኒቨርሲቲ በእንቅልፍ ላይ ባካሄደው ጥናት እድሜያቸው ከ18 እስከ 65 ዓመት የሆኑ አዋቂዎች በቀን ከ7 እስከ 9 ሰዓታት፣ ከ65 ዓመት በላይ የሆናቸው አዛውንቶች ደግሞ በቀን ከ7 እስከ 8 ሰዓታት መተኛት አለባቸው። ጥናቶች እንደሚያመለክቱት 25 በመቶ የሚሆኑ የዓለማችን ህዝቦች በተለያዩ ምክንያቶች በቂ እንቅልፍ አያገኙም። የእንቅልፍ ጤናማነት የሚለካውም በሰዓታት ርዝማኔ ብቻ ሳይሆን በመደበኛነቱና በተከታታይ ቀን ከእንቅልፍ በሚነቁበት ሰዓትም ጭምር ነው። የእንቅልፍ እጦት በልዩ ልዩ ምክንያት ሊከሰት የሚችል ሲሆን ከነዚህም መካከል የእንቅልፍ ሰዓት መዛባት፣ የምሽት ፈረቃ ስራ፣ ልጅ ማሳደግ፣ ስር የሰደደ ህመም፣ የእድሜ መግፋትና ለረጅም ጊዜ ስልክን መጠቀም ይጠቀሳሉ። የእንቅልፍ እጥረት በአካልና አእምሮ ጤና ላይ ከሚያስከትላቸው የጤና እክሎች መካከል የአእምሮ ጤና መታወክ፣ የወሲብ ፍላጎት ማጣት፣ የመንፈስ ጭንቀት፣ ድብርት፣ የስኳርና የልብ ህመም፣ የመተንፈሻ አካላት መታመምና እብጠት፣ አስም፣ የደም ቧንቧዎች ውፍረት፣ የካንሰር ህመም ተጋላጭነት፣ የማስታወስ ችሎታ መቀነስ፣ ያልተፈለገ ውፍረት እንዲሁም በሽታን የመቋቋም አቅም መዳከም በዋናነት የሚጠቀሱ ናቸው። የተወደዳችሁ የቻናላችን ቤተሰቦች ስለተከታተላችሁን እያመሰገን ቀሪ ጊዜያችሁ የተባረከ እንዲሆን እንመኝላችኋለን።